እሺ ስንት ነዋሪዎች አላት? 1.4 ቢሊዮን ሰዎች መልሱን እንኳን ከነገርኩት በኋላ ነው የነገረን። ስራ እንዴት ነው? ቆንጆ ነው። ጥሩ የሄደ ነው። ካብዘን ዝሓተካ ሕቶታት እንተ መሊስካ ማለት ነው ሓንቲ ሕቶ 50 ናቅፋ ማለት ነው 50 አርሺ። እሺ ስምካ አላሌና? አብርሃም ባላለው። ሶሪ አምሃርኛ ነሽ? ከመለሱ ከአንድ ጥያቄ 50 ብር ታገኛላችሁ ማለት ነው። 50 ብቻ መጨመር አለብሽ። ይበቃል 50 ብር። زغبركم تخاتلتي مدامنا أب زلهم سلامن تعنا نداتمنه أب غودناتات أديس أبابا بموصا نزتفل على يوسبات نعهم مهارن الزنا قاعد بالنا يحطوتات كن حطومينا مكتتالكم أي فلينا. Okay, let us introduce your name to audience. My name is Ibrahim Ahmed from Saudi Arabia. Aidan. እሺ ስምህ ማን ልበል? አብርሃም ባላለው። ሻታ ተቀበላለሁ። ስሜ አሌክሳንደር ባላለው። ደጉ ስሜ አቶ ፋንቱ ደላ። ገሬ ይባላል። ሀብታሙ ተሻገር ባላለው። አማኑኤል ይባላል። ተስፋ አለም ኪዳኔ ቢላል መሐመድ ያሲን ሀፍተም። ዝግጁ ነህ? ዝግጁ ነኝ። እሺ ዝግጁ ናቸው? ሬዲ። ዝግጁ ነህ? አዎ። እዳሊ ሐላኻ? ዝግጁ ነኝ። ናይ ኤርትራ ብሄር ክንደዮም ኢላ ሓቲ ሕጅኻ የኤርትራ ብሄረሰቦች ስንት ናቸው? I don't know. አንድ ነው የሚመስለኝ። ናይ ኤርትራ ብሄራት ክንደዮም ኢላ ሓቲ ሕጅኻ የኤርትራ ብሄረሰቦች ስንት ናቸው? ብሄር ብሄር 52 ኤርትራ ብሄረሰብ እስካሁን 2 6 ናቸው። 4 ሜቢ 2 አይደለም ይበልጣል። 6 6 አይደለም። እሺ ሶስተኛ መጨረሻ እሺ 58 እዚህ ሀገር አልነበርሽም እንዴ? ተሳስተዋል። አላውቅም። It has a lot of cultures. Tigranya, Afar, there is Rashaida, there is this is the huge what I know, but for excuse I cannot count them all. It's a lot of culture. Eritrea have a lot of culture. ሳሆ ኩናማ 3 ናቸው። 3 ናቸው። በቃ ሌላ የለም። እሺ ሶስተኛ አይደልስትሽ አስተካክዩ 8 ሞከርኩ ግን ኤርትራ ስንት ብሄረሰቦች አላት? 9 ማን ይባላል? ያው ትግርኛ፣ አፋር፣ ኩናማ፣ ኢሮፕ የለ ስንት ነው የጠራሁት? 4 መሰለኝ። ምንድነው የሚባሉት እነዚህ እንትን ያላቸው? ሚናሚር ከዛ በላይ አላውቅም። ስንት ናቸው? 9 ናቸው። 9? አዎ መልሲ ረኸባን ጨኒሑ ብሄራትና ኤርትራ ቻዕተዮም
ዘጠኝ ናቸው። ዘጠኝ ወደ ይደርሳል። እኔ እኮ አይመስለኝም አንድ ነበር የሚመስለው። መልሱን እንኳን አግኝተሃል። ዘጠኝ ነው። ሕንቅሊተይ ያዚያኻ ሕንቅሊተይ ሰናቢተይ ዓብ ገዛ ሰብ ዝእከበሉ ብሄው ግን ዘይልወሰሉ እንታይ እዩ? እስኪ ድገምለይ። ዓብ ገዛ እዩ ሰብ ዝእከበሉ ብሄው ግን ዘይልወሰሉ እንታይ እዩ? ዳስ ብሄው አይልወሰሉኒ እዚያኻ ሕንቅሊተያ ዓብ ገዛ ሰብ ዝእከበሉ ብሄው ግን ዘይልወሰሉ እንታይ እዩ? እሺ ካልእ ተዕድል ክበካ ኣጆኻ ኣስተውዕል። ዓብ ገዛ ሰብ ዝእከበሉ እዩ ብሄው ግን አይልወሰሉኒ። ኣዳራሽ አይመለሳን ናብ ካልእ ክንሰግር ኢና። ዓብ ገዛ እወ ሰብ ዝእከበሉ ብሄው ግን ዘይልወሰሉስ እንታይ እዩ? ቤተክርስቲያን ረኺብካያ ትኽእል ኢኻ ሕንቅሊተይ እኮ ኣይክእልን ኢልካ ነፀኒሕካ መልሓስ ከውፃእ ዘይክእል እንስሳስ ኣይናዩ ኢላ ሓቲኡ ሕጂኻ መላሱ መውጣት የማይችለው እንስሳ ማን ነው? ምላሱን ማውጣት የማይችል እንስሳ ኤሊ ነው። መላሱ መውጣት የማይችለው እንስሳ ማን ነው? አረባ መዳን ምላሱን ማውጣት የማይችል እንስሳ ምን ማውጣት የማይችል ምላሱን ዶሮ ዶሮ አይደለም። እንስሳት እኮ ነው ያለው። ድብ አይደለም። ሶስተኛ ድል ስትሽ መጨረሻ ምላስ ማውጣት የማይችል እንስሳ የዱር እንስሳ ነው የቤት እንስሳ ነው? እንጃ Really, I don't know, but I guess the elephant. So, really, I don't know. You don't know? እባብ ነው ያለው። እሺ ሶስተኛ መጨረሻ ዶሮ መላሱ መውጣት የማይችል እንስሳ ማን ነው? አዞ መልሱ ተገኘ። ሽልማት ወስድ ለማለት አዞ ነው። አዞ? አዎ የሚገርም ነው። እስከዛሬ አላውቅም ነበር። እሺ እንዱላፉን ከፍቶ ነው የሚወጣው ማለት ነው። እሺ አሁን አውቀዋል። መልሓሱ ከውፅእ ዘይክእል እንስሳ ሓርገፅ እዩ። በአምሓርኛ ኸ አዞ ይበሃል። እዞም ስዕቡ ኣብ ጎግል ኣይናይ ብብዝሒ ሰርች ይግበር ዩቲዩብ ወይስ ፌስቡክ? ዩቲዩብ ፌስቡክ ተዋጊኻ ኣብ ጎግልስ ካብ ክልቲ ዝበዝሐ ሰርች ዝኸውን ዩቲዩብ። እሺ ረኺብካ ኣለኻ። እሺ እዚኣኻ ሓቂ ሓሶት ክሓተካ እየ። እዚኣ ተመሊስካ ካ50 ክትወስዳ ኢኻ። ርእሰ ከተማ ሂንድ ሞምባይ ትበሃል። ሓቂ ወይስ ሓሶት? ርእሰ ከተማ ሂንዲ ሞምባይ ትበሃል። ሓቂ ወይስ ሓሶት? ሓሶት ሓሶት መን ትበሃል? بقمة دي عامل إسكا؟ إيش عجو خابن؟ من تبال؟ رئيس ختم هند؟
مومباي تبهال حقي ويس حصوت حسوت ايش انت تبهال بقمدي هيكون كان هيكونن تاخذوا مش مطفيات من برا يكون تاني بركة فلتان يركا اجي لازم كذا رهيب كالها مالتي نيو دالي يا تبهال جن سخافة ما هند مومباي تبهال حكي ويس حصوت بس كتما هو حكي جاون تغاغيلو رسخة ما هندي نيو دالي تبهال ببز حساب مالتيو كاليت درجات تركب هاجر من يعيلو حتى ببزات سو ሁለተኛ ደረጃ ያለችው ማናት በሰው ብዛት በሰው ብዛት ህንድ ስንት ሰው አላት 5 ነጥብ ምናምን ሚሊዮን ቢሊዮን ኦኬ ሁለተኛ ህንድ الهند طيب كم عدد سكان نسب عنده اعتقد وصل ل 800 مليون 800 مليون اوكي هند ስንት ነዋሪዎች አላት በትክክል በቁጥር አላውቀው ምን 400 ምናምን ሚሊዮን ይመስለኛል አይ ቲንክ ሚሊዮን በብዛት ሰው ሁለተኛ የምትገኘው ሀገር ማናት ህንድ 1.3 ሚሊዮን ቢሊዮን 1.3 ቢሊዮን አይደለ እስቲ ህንድ ናት ግን 1.3 ቢሊዮን በዚህ አካባቢ ነው ተገኝቷል ህንድ ነው ብዛቱ ግን ተሳስተዋል 1.4 ቢሊዮን ነው ማለት ነው 50 ብር ሽልማት አለ ማለት ነው ኦኬ እንመስክ 1 ቢሊዮን 1.4 ቢሊዮን 1.2 ቢሊዮን እሺ መልስ ተገኘ ዓለማችን ሁለተኛ ደረጃ ያላት እንትና ካልእቲ ደረጃ ትርከብ ህንድያ 1.4 ቢሊዮን ነበርትኻ ኣለዋ ማለት እዩ ዝበዝሐ እሱራት ዘለዋ ሃገር መን ትበሃል ሜክሲኮ ዝበዝሐ እሱራት ዘለዋ ሃገር መን እያ ካብ ዓለም ዝበዝሐ እሱራት ዘለዋ ዓዲ ሊቢያ برازيل افغانستان حيرخب كان فين في امريكا ولا في اسيا ولا بدك مساعدة؟ تساعدني طيب اساعدك في امريكا باكملها الشرق ما اقدر اقول لك الشمالية ولا الشرقية في امريكا بس قول لي واحد بلد أكثر مساجين في العالم إذا ما كانت البرازيل يكون very close المكسيك يب كاليت عدلت وكا امريكا رهيب كالخا ዝበሰሐ እሱራት ዘለዋ ሃገር መን ትባል ካብ ዓለም ማለት ካብ ዓለም ዝበዝሐ እሱራት አሜሪካ ክንወደዳ ሕዳ ኣብ ውቅያኖስ ማዕበል ስለምንታይ ይለዓል ኢላ ሓቴ ማለት እዩ ዝግጁነ እሺ በውቅያኖስ ማዕበል ለምን ይነሳል የአየር እንቅስቃሴ ስለምንታይ እዩ ኣብ ውቅያኖስ ማዕበል ዝለዓል
إلى حتى በውቅያኖስ ማዕበል ለምን ይነሳል? ያው በአየር ግፊት ነው። በአየር ግፊት ነው። በግፊት አይደለም። በውቅያኖስ ውስጥ ማዕበል ለምን ይነሳል? ከፍተኛ የሰማይ ቁጣ ምናምን የሰማይ ቁጣ ወይ መብረቅ ምናምን ሊያስነሳ ይችላል። አይደለም። እሺ ከፍተኛ ጎርፍ የውሃ ዝናብና ጎርፍ ቅልቅል ምናምን አይደለም። እሺ ሶስተኛ መጨረሻ አይደል? አንድ ሳልመልስ አረ በለሳ ኦኬ ውቅያኖስ የሚጋፋው ማዕበሉ ሲበዛ ነው። አየሩ እንትን መሬት እንትን ሲደረግ ምንድነው ይሄ የሚፈነዳው? There is many way to create the wave, but one of the main actually the wind will make the wave for the ocean and the seas. ኣብ ውቅያኖስ ማዕበል ብምንታይ ይለዓል ወይ ከዓ ስለምንታይ ይለዓል ካኒ ብናይ ፀሓይን ብናይ ወርሕን ግራቪቲ ወይ ከዓ ስሕበት ማለት እዩ። Film